ሰላም ሰላም ውድ የማትስ አካዳሚ ቲዩብ ቤተሰቦች ለዘንድሮ 2017 ዓመተ ምህረት 12ኛ ክፍል ተማሪ ለሆናችሁ በሙሉ እንደሚታወቀው ኢንትራንስ ኤግዛም ለመፈተን የቀረን 30 ቀን ብቻ ነው። በዚህ ጊዜ ውስጥ ልናደርግ የሚገባው ጥያቄ መስራት ብቻ ነው ብዬ አስባለሁኝ። ስለዚህ ለዘንድሮ ተፈታኝ ተማሪዎች ትምህርት ሚኒስቴር የሰጠው አቅጣጫ አለ። የትኛው ቶፒክ ይመጣል የትኛው አይመጣም የሚል ሁላችሁም የምታውቁት ነገር ነው። ትምህርት ሚኒስቴር በሰጠው አቅጣጫ መሰረት ስታንዳርዱን የጠበቀ አዘጋጅ ጥያቄዎች አሉ። እነዛን ጥያቄዎች አብረን እናያለን። ውድ ተማሪዎች ስራዎቼ ብዙ ተማሪዎች ጋር እንዲደርስ ቻናሌን ሼር በማድረግ ለብዙዎች እንድታደርሱ ትብብራችሁን እየጠየቅኩኝ ቀጥታ ወደ ጥያቄዎቹ እንሄዳለን። ኦኬ፣ ወደ መጀመሪያው ጥያቄ ጋር ስንሄድ in the set of natural numbers which one of the following defines a prime number ይለናል። ኦኬ፣ አንደኛው ጥያቄ ከዘጠነኛ ክፍል የመጣ ጥያቄ ነው። አሁን በአዲሱ ካሪኩለም ዘጠነኛ ክፍል ዩኒት 2 ላይ የምናገኘው ኮንሰፕት ነው። ምንድነው የሚለን? in the set of natural numbers which one of the following defines a prime number? ፕራይም ነምበርን ዲፋይን የሚያደርገው ከምርጫ ውስጥ የትኛው ነው ይለናል። ሁላችንም እንደምናውቀው አንድ ቁጥር ፕራይም ነው የምንለው ያለው ዲቫይዘር ነምበሩ ራሱና አንድ ብቻ ሲሆን ነው። ሁለት ፋክተሮች አሉት ወይንም ዲቫይዘሮች አሉት። ኦኬ፣ እነሱም አንድና ቁጥሩ ራሱ ነው። ስለዚህ ይህንን ከምርጫችን ውስጥ ሲ ላይ እናገኘዋለን። ኦኬ፣ ፕራይም ነምበርን ዲፋይን የሚያደርገው a number that has no positive divisors other than one and itself ይለናል። ስለዚህ ለአንደኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ኦኬ፣ ኤ ቢ እና ዲ ላይ ያሉት ለምን እንደማይሆኑ ከዴፊኒሽኑ ተነስተን ማወቅ እንችላለን ማለት ነው። ወደ ሁለተኛው ጥያቄ ጋር ስንሄድ አሁንም የነምበር ሲስተም ጥያቄ ነው የምናገኘው። ምንድነው የሚለው? if the GCF of A and 169 is 13 and the LCM of A and 169 is 338 what is the value of A ይለናል። ኦኬ፣ እዚህ ሁለተኛው ጥያቄ ላይ ምንድነው የተሰጠን? the GCF of two numbers where the numbers are A and 169. ኦኬ፣ የኤ እና የ169 greatest common factorቸው 13 ነው። LCM ማቸው ደግሞ the LCM of these two numbers A and 169 is 338 ይለናል። ኦኬ፣ ይህንን መሰረት አድርገን የኤ ዋጋ ምንድን ነው የሚለውን ነገር መመለስ እንችላለን። ኦኬ፣ እዚህ ጋር አንድ ጀነራል የሆነ ነገር ነግራችኋለሁኝ። the GCF of two numbers A and B times LCM of the two numbers A and B ምን ይሰጠናል? A times B ይሰጠናል። ኦኬ፣ ማንኛውንም ናቹራል ነምበር ወስዳችሁ ይሄንን ፕሮፐርቲ እንደሚያሟላ ቼክ ማድረግ ትችላላችሁ። ኦኬ፣ ይሄ ለማንኛውም ናቹራል ነምበር ይሰራል ማለት ነው። ስለዚህ በዚህ ፕሪንሲፕል መሰረት GCF of A and 169 times LCM of A and 169 ምን ይሆናል ማለት ነው? የሁለቱ ፕሮዳክት 13ን እና 338ን እናባዛለን ማለት ነው። ኦኬ፣ ይሄ ምን ይሆናል ማለት ነው? A times 169 ይሆናል ማለት ነው። ኦኬ፣ the GCF of the two numbers A and 169 13 ነው ተብለናል times the LCM of the two number is 338 ተብለናል። this must be 169A. ኦኬ፣ both side በ169 ስናካፍል የኤን ዋጋ እናገኛለን ማለት ነው። A becomes 13 times 338 over 169. ይሄንን ስናቃልል 338ን በ169 ብናቃለው 2 ነው የሚሆነው። በ169 1 ይሆናል። the value of A becomes 13 times 2 which is 26. ኦኬ፣ እዚህ ሁለተኛው ጥያቄ ውስጥ የኤ ዋጋ ስንት ነው ለሚለው መልሳችን 26 ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኦኬ፣ ወደ ሶስተኛው ጥያቄ ጋር ስንመጣ
if A is 5 plus 2 radical 6 and B is 1 over A, then which one of the following is the value of A square plus B square ይለናል። ኦኬ ሶ ይህን ጥያቄ ለመመለስ የኤ ዋጋ 5 plus 2 root 6 ነው። የቢ ዋጋ ደግሞ 1 over A ነው። ያ ማለት 1 over 5 plus 2 root 6 ነው ማለት ነው የቢ ዋጋ። ሶ ቢን ሲምፕሊፋይ አድርገን ብናስቀምጠው ነገሮች ስለሚቀሉልን ይሄንን ሲምፕሊፋይ እናደርጋለን። ሶ ይሄንን ነምበር ይሄንን ራሽናላይዝ ስናደርግ የምንጠቀመው ራሽናላይዚንግ ፋክተር 5 minus 2 root 6 over 5 minus 2 root 6 ነው የሚሆነው። ሶ ከላይ በአንድ እናበዛለን which is 5 minus 2 root 6 ከታች ደግሞ 5 plus 2 root 6 በ5 minus 2 root 6 ሲባዛ 5 square minus 2 root 6 the whole square ነው የሚሆነው። ሶ ይሄ ምን ይሰጠናል? 5 minus 2 root 6 over 25 minus 24 ይሆናል ማለት ነው። ሶ ከታች ያለው 1 ስለሆነ የቢ ዋጋ ምን ይሆናል ማለት ነው? 5 minus 2 root 6 ይሆናል ማለት ነው። you see A አለን 5 plus 2 root 6 B ደግሞ 5 minus 2 root 6 አለን። ኦኬ ስለዚህ የኤ እና የቢን in the least simplified form እንደዚህ ካስቀመጥን A square plus B squareን ዲተርማይን እናደርጋለን። ኦኬ ካልኩሌሽናችንን ሲምፕል ለማድረግ A square plus B square በዚህ መልክ ይገለጻል። A plus B the whole square minus 2 times AB እንደሆነ ያዙልኝ። ኦኬ ቼክ ማድረግ ትችላላችሁ። እዚህ ጋር ይሄንን ቼክ ማድረግ ትችላላችሁ። A plus B the whole square minus 2AB ማለት A plus B the whole square ማለት ብቻውን A square plus 2AB plus B square ነው። ከሱ ላይ 2AB ብናነሳ ይሄና ይሄ ተርም ይጠፋፋሉ። ስለዚህ A square plus B square ይሆናል ማለት ነው። ስለዚህ ባጭሩ A square plus B squareን በዚህ መልክ እናስቀምጣለን ማለት ነው። ስለዚህ ቀጥታ በኤ ቦታ ያለንን ቫልዩ እንተካለን፣ በቢም ቦታ እንደዚሁ A ማለት 5 plus 2 root 6 ነው ፕላስ B ማለት ደግሞ 5 minus 2 root 6 ነው። ኦኬ ይሄንን ስኩዌር እናደርጋለን። minus 2 times A is 5 plus 2 root 6 B is 5 minus 2 root 6 ኦኬ ስለዚህ ይሄንን ሲምፕሊፋይ ያደረገን እንሄዳለን። ኦኬ የመጀመሪያው ብራኬት ውስጥ ፖዚቲቭ 2 root 6 እና ኔጌቲቭ 2 root 6 ሲደመሩ 0 ነው የሚሆነው። ስለዚህ ብራኬት ውስጥ 5 plus 5 ነው የሚቀረን which is 10 square ይሆናል ማለት ነው። minus 2 times the product of these two 5 plus 2 root 6 በ5 minus 2 root 6 ሲባዛ የሚሰጠን 5 square minus 2 root 6 square ነው። ኦኬ so ይሄ ምን ይሆናል ማለት ነው? 100 minus 2 times 25 minus 24 ይሆናል። So this becomes 100 minus 2 times 1. So this becomes 98. Okay. ስለዚህ A square plus B square 98 ይሆናል ማለት ነው። So የሶስተኛው ጥያቄ መልሳችን የሚሆነው B ነው። ወደ አራተኛው ጥያቄ ጋር ስንሄድ after rationalizing the denominator of this expression, okay, እዚህ ጋር የማከበው ኤክስፕሬሽን ተሰጥቶናል። ይህን ኢራሽናል ነምበር ዲኖሚኔተሩን ራሽናላይዝ ካደረግን በኋላ what will be the simplified expression? okay ዲኖሚኔተሩን ራሽናላይዝ ካደረግን በኋላ ሲምፕሊፋይድ ኤክስፕሬሽኑ ምን ይሆናል የሚል ጥያቄ ነው የተጠየቅነው። so ይሄንን ጥያቄ እንደዚህ በማድረግ እንጽፈዋለን። 3 radical 2 plus radical 3 over 3 radical 2 minus 2 radical 3. okay so rationalize ስናደርግ የምንጠቀመው 3 radical 2 plus 2 radical 3 over 3 radical 2 plus 2 radical 3 ነው ማለት ነው። ኦኬ ሁሌም rationalize ስናደርግ እዚህ ዲኖሚኔተሩ ጋር ሄደን እቺ ማይነስ ከሆነች ፕላሱን ወስደን
ኢኩቫለንት ኤክስፕሬሽኑን መስራት እንችላለን ማለት ነው። ሶ አሁን ዳይሬክትሊ ኤቭሪቲንግ እናበዛለን። ያ ማለት 3 ራዲካል 2 ፕላስ ራዲካል 3ን በ3 ራዲካል 2 ፕላስ 2 ራዲካል 3 እናበዛለን ከላይ። ከታች ምን ይኖረናል? 3 ራዲካል 2 ማይነስ 2 ራዲካል 3 ታይምስ 3 ራዲካል 2 ፕላስ 2 ራዲካል 3 ይሆናል ማለት ነው። ሶ ቀጥታ ዲስትሪቢዩት እያደረግን እንሄዳለን። ከላይ ያለውን ስናበዛ 3 ራዲካል 2 በ3 ራዲካል 2 ሲባዛ 18 ነው የሚሆነው። ኦኬ ፕላስ 3 ራዲካል 2ን በ2 ራዲካል 3 ስናበዛ የምናገኘው 6 ሩት 6 ነው የሚሆነው። ፕላስ ሩት 3ን በ3 ሩት 2 ስናበዛ 3 ሩት 6 ይሆናል። and lastly ሩት 3ን በ2 ራዲካል ሩት 3 ስናበዛ የምናገኘው 6 ይሆናል ማለት ነው። ኦኬ the whole expression ከላይ ያለው ይሄ ሲሆን ከታች ያለው ሲምፕል ነው። ኦኬ ከታች ያለውን እንደዚህ ባጭሩ ልናስቀምጠው እንችላለን። 3 ሩት 2 the whole square minus 2 ሩት 3 the whole square ይሆናል ማለት ነው። ኦኬ ሶ ከላይ ያለውን ላይክ ተርም ስንሰበስብ የሚኖረን 24 ፕላስ 9 ሩት 6 ነው። ከታች ደግሞ ይሄ 18 ነው የሚሆነው፣ ይሄ 12 ነው የሚሆነው። ሶ ከ18 ላይ 12 ስንቀንስ 6 ይሆናል ማለት ነው። ሶ ከላይ የጋራ 3 ብናወጣ 3 ኢንቱ 8 ፕላስ 3 ሩት 6 ይሆናል ማለት ነው። ከታች ደግሞ 6ን 3 ታይምስ 2 ልናደርግ እንችላለን። ሶ 3 by 3 ካንስል አውት ያደርጋል። the remaining thing becomes 8 plus 3 root 6 over 2 ይሆናል ማለት ነው። ስለዚህ የተሰጠው ኤክስፕሬሽን ሲምፕሊፋይ ሲደረግ የምናገኘው 8 plus 3 root 6 over 2 ይሆናል ማለት ነው። ሶ የአራተኛው ጥያቄ መልሳችን የሚሆነው ሲ ነው። ወደ አምስተኛው ጥያቄ ጋር ስንሄድ the solution set of the equation absolute value of this expression plus another expression is equals to 0. ኦኬ የዚህን ኢኩዌዥን ሶሉሽን ሴት ነው የተጠየቅነው። ኦኬ ሶ እዚህ ጋር ያለን አብሶሉት ቫሊዩ ኤክስፕሬሽን ነው። እንግዲህ you need to properly apply the conditions on absolute value። ሁለት አብሶሉት ቫሊዩዎች ተደምረው 0 ከሆኑ definitely those two expressions are 0 ማለት እንችላለን። ኦኬ እዚች ጋር በደንብ እንድታስተውሉ የሚያስፈልገው by definition absolute value of any number cannot be negative, but እዚህ ጋር ምንድነው ያለን የዚህ absolute value እና የዚህ absolute value ድምር 0 ነው ከተባለ ሁለቱም absolute valueዎች ፖዚቲቭ ስለሚሆኑ አትሊስት 0 ነው ሊሆኑ የሚችሉት። ስለዚህ አሲዩም ልናደርግ የምንችለው absolute value of 7 minus x plus 2 must be 0 and absolute value of 3x minus 3 is equal to 0 ነው። ኦኬ ከዚህ ውጪ ምንም ኮንዲሽን አይኖርም። ሁለቱ absolute valueዎች ተደምረው 0 ከሆኑ ኔጌቲቭ አይሆኑም፣ ፖዚቲቭም አይደሉም። ስለዚህ ኔጌቲቭ የሚሆኑበት ሁኔታ ስለሌለ የነዚህ ሁለቱም ቫሊዩ 0 መሆን አለበት። so the value of this thing becomes 0. okay the value of this thing becomes 0 ማለት ምን ማለት ነው? 5 minus x is 0 and absolute value of 3x minus 3 is 0 እንደማለት ነው። so ይህ ዳይሬክትሊ ኢምፕላይ የሚያደርገው 5 minus x 0 መሆኑንና 3x minus 3 0 መሆናቸውን ነው ኢምፕላይ የሚያደርገው። so from this ምን እናገኛለን? x is 5 and x is 1 የሚል ኦኬ ይሄን ለ0 ሶልቭ ስናደርግ 1 ይሆናል፣ ይሄን ለ0 ሶልቭ ስናደርግ 5 ይሆናል። ነገር ግን 5ንም 1ንም ኢኩዌሽን ውስጥ ሰብስቲዩት አድርገን እውነት እንደሚሆንና እንደማይሆን ቼክ ማድረግ ይጠበቅብናል። ኦኬ ሶ ቀጥታ በኢኩዌሽን ውስጥ 5ን ብናስገባ absolute value of 7 minus 5 plus 2 plus absolute value of 3 times 5 minus 3 ይሄ 0 ይሆናል ወይ? ኦኬ ስናየው ይሄ 0 አይሆንም። the first part 0 ይሆናል plus
the next part ከ15 ላይ 3 ሲቀንሱ 12 ነው የሚሆነው። absolute value of 12 ደግሞ 12 ነው። 0 plus 12 12 ነው እንጂ 0 አይሰጠንም። ስለዚህ በኢኩዌሽን ውስጥ 5ን ብናስገባ እውነት አያደርገውም። ሲሚላርሊ ኢኩዌሽን ውስጥ 1ን ብናስገባ ኢኩዌሽኑን ሳቲስፋይ አያደርገውም። ስለዚህ የኢኩዌሽን ሶሉሽን የለውም ማለት ነው። ኦኬ ሶ የአምስተኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው። ኦኬ ወደ ስድስተኛው ጥያቄ ጋር ስንሄድ let a b and c are three sets described as follows። ኦኬ እዚህ ስድስተኛ ጥያቄ ውስጥ ስለ ሴት ቲዮሪ ነው የምናገኘው። ምንድነው የሚለን? የመጀመሪያው ሴት ኤ ማለት ነው። ሴት ኤ is the set of natural numbers less than 5. set b is a set containing natural number and that number is a factor of 6. And set C is a set containing these 4 elements 3, 4, 5 እና 6ን የያዘ ነው። ኦኬ ሶ ክሊርሊ ስናስቀምጠው ይሄንን ሴት ኤ ማለት ናቹራል ነምበር ሆኖ ከ5 የሚያንስ ያም ማለት 1 2 3 4ን የያዘ ነው ማለት ነው። ሴት ቢ ደግሞ ምን አይነት ሴት ነው? ናቹራል ነምበር ሆኖ የ6 ፋክተር የሆነ the factors of 6 are 1 2 3 6 ኦኬ ኔጌቲቭ ፋክተሮችም ሊኖሩት ይችላሉ፣ ግን ኤክስ የናቹራል ነምበር ኤሌመንት ስለሆነ ኔጌቲቮቹን አንወስድም። then set C is a set containing 3 4 5 6 ኦኬ እነዚህን ይዘን ከምርጫ ውስጥ እውነት የሆነው የትኛው ነው የሚለውን ነገር እናያለን። ኦኬ ምርጫ ኤ ጋር እንሄድና ኤ ኢንተርሴክሽን ቢ ከኤ ጋር እኩል ነው ይለናል። እስኪ ሌትስ ቼክ ኢት። ኤ ኢንተርሴክሽን ቢ የኤ እና የቢ የጋራ አባላት እነማን ናቸው? 1 ኤ ውስጥ አለ፣ ኦኬ ቢ ውስጥም አለ፣ 1ን እንወስዳለን። 2 ኤም ቢ ውስጥም አለ፣ ሶ 2ም ኢንተርሴክሽን መሆን ይችላል። ሌላኛው 3 አለን። ኦኬ ሶ ኤ ኢንተርሴክሽን ቢ ይሄ ነው። ይሄ ከኤ ጋር እኩል ነው ወይ ብለን ስናይ ከኤ ጋር እኩል አይደለም። ኤ ኢንተርሴክሽን ቢ ኤንድ ኤ አር ናት ደ ሴም። ስለዚህ ኤ መልስ መሆን አይችልም ማለት ነው። ኦኬ ወደ ቢ እንሄዳለን። ቢ ጋር ስንሄድ ምንድን ነው የጠየቀን? ኤ ዩኒየን ቢ ኢንተርሴክሽን ሲ ከቢ ጋር እኩል ነው ይለናል። ኦኬ ፈርስት ኦፍ ኦል ቢ ኢንተርሴክሽን ሲ ማለት ምን ማለት ነው? የቢ እና የሲ የጋራ ኤሌመንት ኦኬ እዚህ ጋር ትመጡና ቢ እና ሲ ውስጥ ጋር ትመጡና ሁለቱም ጋር ያለው ማን ነው? ኦኬ ቢ ውስጥም ሲ ውስጥም የሚገኝ ለምሳሌ 3 አለ፣ ኦኬ 3 አለ፣ 6 አለ። ኦኬ ቢ ኢንተርሴክሽን ሲ ውስጥ 3 እና 6 አለን። ኦኬ ሶ ምንድነው የምናደርገው? የዚህን ዩኒየን ኤ ዩኒየን ቢ ኢንተርሴክሽን ሲ ኦኬ ከኤ ጋር እንቀላቅለዋለን። ከኤ ጋር ስንቀላቅለው ኤ ውስጥ ያለን 1 2 3 4 ነው። ይሄንን ከ3 6 ጋር እንቀላቅላለን። ይሄን ከ3 6 ጋር ስንቀላቅል 1 2 3 4 6 ይሆናል ማለት ነው። ኦኬ ሶ ኤ ዩኒየን ቢ ኢንተርሴክሽን ሲ ይሄ ነው። ይሄ ከቢ ጋር አንድ አይነት ነው ወይ? ነው። ከቢ ጋር አንድ አይደለም። ቢ ውስጥ 1 2 3 እና 6 ነው ያለው። ኦኬ 4 ስለሌለው ኤ ዩኒየን ቢ ኢንተርሴክሽን ሲ ከቢ ጋር አንድ አይደለም ማለት ነው። ኦኬ ስለዚህ ቢ መልስ መሆን አይችልም። ወደ ሲ እንሄዳለን። ሲ ጋር ስንሄድ ኤ ዩኒየን ቢ ቢን ይሰጠናል ይለናል። ኦኬ ኤ ዩኒየን ቢ ማለት ኤ እና ቢን ብንቀላቅል የምናገኘው 1 2 3 4 6 ነው። ኦኬ ቢ ግን 1 2 3 እና 6 ብቻ ነው። ስለዚህ ኤ ዩኒየን ቢ ቢ ነው የሚለውም ሮንግ ነው ማለት ነው። ስለዚህ ሲ መልስ መሆን አይችልም። አሁን የቀረን ዲ ነው። ባይ ዲፎልት ዲ መልስ ይሆናል ብለን ኤክስፔክት እናደርጋለን። ስለዚህ ዲ ላይ ያለውን እኔ ዲ ጋር ስንሄድ ኤ ኢንተርሴክሽን ቢ ዩኒየን ሲ ኤ ነው ይለናል። እስኪ ቢ ዩኒየን ሲ ማለት ምን ማለት ነው? ፈርስት ኦፍ ኦል
ቢ ዩኒየን ሲ ማለት ቢ እና ሲ ውስጥ ያለውን መቀላቀል ነው። 1 2 3 4 5 6 ነው። ኦኬ ቢ እና ሲ ውስጥ እዚህ ጋር ትመጡና ኦኬ እዚህ ጋር ትመጡና ቢ እና ሲ ውስጥ ያለውን እንቀላቅል። ስንቀላቅል ቢ ዩኒየን ሲ ማለት ይሄን ነው። ኦኬ ሶ የምናደርገው የኤና ቢ ዩኒየን ሲ ኢንተርሴክሽን ምንድን ነው? ኦኬ ኤ ውስጥ ምን አለ? 1 አለ፣ 2 አለ፣ 3 አለ፣ 4 አለ። ቢ ዩኒየን ሲ ውስጥ ደግሞ ምን አለ? 1 up to 6 አለ። ኦኬ 1 up to 6 አለ። 1 2 3 4 5 6 የሁለቱ ኢንተርሴክሽን የጋራ ማለት ነው 1 up to 4 ይሆናል። ኦኬ የሁለቱ የጋራ 1 up to 4 ነው። 1 up to 4 ሆነ ማለት the whole this thing ሴት ኤ ሰጠን ማለት ነው። ኦኬ የነዚህ የሁለቱ ኢንተርሴክሽን ሴት ኤን ይሰጠናል ማለት ነው። ስለዚህ ዲ ላይ ያለው ኦፕሬሽን ትክክል ነው። ሶ እውነት የሆነው ከምርጫችን ውስጥ ዲ ላይ ያለው ይሆናል ማለት ነው። ኦኬ ወደ ሰባተኛው ጥያቄ ጋር ስንመጣ ምንድነው የሚለው? A line from the top of a cliff to the ground just passes over the top of a pole 20 meters high. The line meets the ground at a point 50 meters from the base of the pole. If it is 120 meters away from this point to the base of the cliff, then how high is the cliff ይለናል። ኦኬ ይህን ጥያቄ እንድንረዳው ራፍሊ በዲያግራም ልግለጸው። የሆነ ክሊፍ አለ። ኦኬ የሆነ ክሊፍ አለ። በአንድ በኩል ገደላማ የሆነ ተራራ አድርጋችሁ ልታስቡ ትችላላችሁ። ሶ ሌላ ደግሞ ፖል አለ ይለናል። ኦኬ የሆነ ፖል አለ። ኦኬ say this is the pole and line from the top of a cliff በፖሉ ቶፕ አድርጎ ያልፋል። ኦኬ then somewhere on the ground ያርፋል ያ ላይን። ኦኬ ሶ ይሄንን እንደ ፖል ውሰዱት። ኦኬ ይሄኛው ደግሞ ክሊፋችን ነው። ኦኬ this is our cliff and this is the pole. ኦኬ ይሄንን እንደ ግራውንድ እናስበው። then የተሰጠውን ኢንፎርሜሽን እንይ። ኦኬ say this is the point on the ground. Okay from the top of a cliff ላይኑ እዚች ጋር ነው ያረፈው ብለን እናስብ። say that point is C. okay ምን ተሰጥቶናል? the line meets the ground at a point 50 meter from the base of the pole ይለናል። okay ይቺ point C from the base of a pole 50 ሜትር ርቀት ላይ ነው ያለችው። okay 15 ሜትር ርቀት ላይ ነው ያለችው። ይሄንን 15 ሜትር እንላለን። ሌላኛው if it is 120 meter away from this point to the base of the cliff. okay እቺ point C from the base of a cliff 120 ሜትር ርቀት ላይ ቢሆን ያለው say this point the base of the cliffን B እንበለው። okay በቢ እና በሲ መካከል ያለው ርቀት 120 ሜትር ቢሆን ሌላኛው ነገር ደግሞ የፖሉ ቁመት 20 ሜትር ነው ተብሎ ተሰጥቶናል። okay the height of the pole is 20 meter. okay so ይሄንን ኢንፎርሜሽን ይዘን ነው ያ ክሊፍ ምን ያህል ነው ቁመቱ። okay so ይሄንን እንደዚህ ልናደርገው እንችላለን። so the height of a cliff ምን ያህል ነው የሚለውን እንመልሳለን። so base of the pole point E እንበለው። okay base of the pole point E እንበለው። ቶፑን ደግሞ ዲ ልትሉ ትችላላችሁ። and the top of the cliff point A ነው እንበል። okay so clearly we can obtain two similar triangles. so ከዚህ ፒክቸር እዚህ ጋር ከሳልኩት ፒክቸር ተነስተን ምን ኦብዘርቭ ማድረግ እንችላለን? triangle ABC is similar to triangle DEC. okay so ሁለቱ ትሪያንግሎች ሲሚላር ከሆኑ ሪዝኒንጉን ከፈለጋችሁ ቤዝ ኦፍ the cliff 90 ዲግሪ ፎርም ያደርጋል to the base of to the ground. okay ሌላኛው ነገር ደግሞ አንግል ሲ ኮመን አንግል ነው። okay ስለዚህ these two triangles are similar by angle. okay so
እነዚህ ሁለቱ ትራያንግሎች ሲሚላር ከሆኑ ምን መውሰድ እንችላለን? AB over DE is the same as BC over EC. ኦኬ ሶ ይሄንን አስዩም ማድረግ እንችላለን ማለት ነው። ኦኬ ሶ ከዚህ ተነስተን AB ማለት height of the cliff ልትሉ ትችላላችሁ። ኦኬ say H in place of AB H ማስገባት እንችላለን። DE is how much? DE ማለት the height of the pole ማለት ነው, which is 20. This must be the same as BC, which is BC is 120 meter and EC is 15 meter. Okay, so ይህንን simplify ስናደርግ 15 times H is equals to 20 meter times 120 ይሆናል ማለት ነው። ኦኬ ሶ እዚህ ጋር ዩኒቱ ስለተጣፋፋ ነው ሜትሮቹን አቮይድ ያደረኩት። ሶ ዲቫይዲንግ ቦth side by 15 the value of H becomes 20 times 120 over 15 ይሆናል ማለት ነው። ሶ ይሄንን ሲምፕሊፋይ ስናደርግ የምናገኘው 160 ሜትር ነው ማለት ነው። ኦኬ ሶ the height of the cliff እዚህ ባለው ኢንፎርሜሽን መሰረት 160 ሜትር ይሆናል ማለት ነው። ስለዚህ የሰባተኛው ጥያቄ መልሳችን የሚሆነው ኤ ነው ማለት ነው። ወደ ስምንተኛው ጥያቄ ጋር ስንሄድ given vectors u having initial point 2, -3 and terminal point -3, 2 and v with initial point 4, 7 and terminal point -1, -1 then v minus u is equal to ይለናል። ኦኬ ሶ ሲምፕል ነው በማየት ትመልሱታላችሁ ብዬ አስባለሁኝ። ቬክተር ዩ ምንድን ነው? ቬክተር ዩ ምን አይነት ቬክተር ነው? ኢኒሻል ፖይንቱ 2, -3 የሆነ ተርሚናል ፖይንቱ ደግሞ -3, 2 የሆነ ነው። ስለዚህ ቬክተር ዩ ምን ይሆናል ማለት ነው? ከሁለት ላይ -3ን ትቀንሳላችሁ ሰከንድ ኮምፖነንቱን ለማግኘት። ኦኬ ክሊር እንዲሆን እዚች ጋር ላድርገው። ኦኬ ቬክተር ዩ ምን ይሆናል ማለት ነው? -3 -2 ኮማ 2 -3 ይሆናል ማለት ነው። ኦኬ ይሄንን ሲምፕሊፋይ ስናደርግ ቬክተር ዩ ምን ይሆናል? -5, 5 ይሆናል ማለት ነው። ኦኬ this is vector u. Similarly ቬክተር ቪንም እንደዚሁ ልሰሩ ትችላላችሁ። ኢኒሻል ፖይንቱ የቬክተር ቪ ኢኒሻል ፖይንቱ 4, 7 ነው። ተርሚናሉ ደግሞ -1, -1 ነው። ስለዚህ ቬክተር ቪ ምንድን ነው ማለት ነው? -1, -4, -1, -7 ይሆናል። so this is -5, -8. ኦኬ ሶ ቪ አለን ይሄውና ዩ ይሄውና ሶ የተጠየቅነው ቪ ማይነስ ዩ ምን ይሆናል? ኦኬ ቪ ማለት -5 -8 ነው። ከሱ ላይ ዩን እንቀንሳለን -5ን ማለት ነው። ሶ ኮምፖነንት ዋይዝ ሰብትራክት ስናደርግ ከ-5 ላይ -5ን ብንቀንስ 0 ነው የሚሆነው። ዴን ከ-8 ላይ 5ን እንቀንሳለን ማለት ነው። so this becomes 0, -13. ኦኬ ስለዚህ v minus u 0, -13 ይሆናል ማለት ነው። ሶ ከምርጫችን ውስጥ ይህንን ቢ ላይ እናገኘዋለን። ወደ ዘጠነኛው ጥያቄ ጋር ስንሄድ which one of the following is the mean deviation about the mean of the data given below ይለናል። ኦኬ ሶ እዚህ ዴታ ውስጥ ወደ 10 ቁጥሮች አሉ። ኦኬ 3 4 5 6 7 8 9 10 የሆኑ ቁጥሮች አሉን። ሶ የዚህን ዴታ የተጠየቅነው የዚህን ዴታ ሚን ዲቪዬሽን አባውት ዘ ሚን ምን ይሆናል የሚል ነው። ኦኬ ሶ ሚን ዲቪዬሽን አባውት ዘ ሚን ከመስራታችን በፊት የሚቀድመው ነገር ሚኑን ካልኩሌት ማድረግ ነው። ሶ as you all know the mean of a data is the sum of each individual variable over total number of observation ነው። ስለዚህ 38ን 44ን ሁሉንም ትደምራላችሁ እዚህ ጋር። ኦኬ ያሉትን ሁሉንም ደምረን ለብዛታቸው እናካፍላለን።
Okay, so the mean of this data becomes 500/10, which is 50. Okay, ሚናችን ምንድን ነው? 50 ነው ማለት ነው። ኦኬ 50 ነው ሚናችን። አሁን ሚን ዲቪዬሽን አባውት ደ ሚን ማለት ኦኬ ሚን ዲቪዬሽን አባውት ደ ሚን ማለት እንዴት ነው ካልኩሌት የሚደረገው? ዘ ሰም ኦፍ the absolute value of the difference of each variable from the mean ማለት ነው። ያ ማለት 38 absolute value of 38 minus the mean plus absolute value of 44 minus the mean እያልን ከእያንዳንዱ ላይ እየቀነስን absolute value ውስጥ እያስገባን እንሄዳለን ማለት ነው። ሶ ያገኘነውን ሪዘልት ለቶታል ነምበር ኦፍ ኦብዘርቬሽን እናካፍላለን at the end። ሶ ይህንን ካልኩሌት ስናደርግ እያንዳንዷን ቁጥር ከአብሶሉት ቫልዩ እያወጣን እናስቀምጣለን። ሶ ምን ይሆናል ማለት ነው? 12 + 6 + 20 + 4 እያለ ይቀጥላል። ሶ ይህንን ለቶታል ነምበር ኦፍ ኦብዘርቬሽን እናካፍላለን። ከላይ ያሉትን ቁጥሮች ስደምሩ 84 ነው የሚሆነው። እሱን ለ10 እናካፍላለን። ሶ የዚህ ሪዘልት ምን ይሰጠናል? ሚን ዲቪዬሽን አባውት ደ ሚን ይሰጠናል ማለት ነው። ስለዚህ የዘጠነኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ኦኬ ወደ 10ኛው ጥያቄ ጋር ስንሄድ the following table shows an analysis of monthly wages paid to workers in two firms A and B belonging to the same industry ይለናል። ኦኬ ሶ እዚህ ቴብል ጋር የሆነ ኢንፎርሜሽን ተሰጥቶናል። ኦኬ ይህ ኢንፎርሜሽን ስለ መንዝሊ ዌጅስ ነው የሚያወራው። there are two firms, firm A and firm B. So number of wage earned in firm A ተሰጥቶናል፣ in firm B ተሰጥቶናል፣ mean of monthly wage ተሰጥቶናል፣ variance of the distribution of wage ተሰጥቶናል። ኦኬ ሶ ይህንን ቴብል ብቻ በማየት እውነት የሆነውን ስቴትመንት እንድንመልስ ነው የተጠየቅነው። ሶ ፊርም ኤ ላርጅ አማውንት ኦፍ መንዝሊ ዌጅስ ይከፍላል ወይ የሚለውን ነገር ስናይ ቫሪያንሱን ነው የምናየው። ኦኬ the variance from the mean ያለው ልዩነት 100 ነው። ኦኬ ፊርም ቢ ጋር ስንሄድ ደግሞ 121 ነው። ኦኬ ሚናቸው ደሴም ሆኖ ቫሪያንሱ አነስ የሚለው የኤ ነው። ያ ማለት ሃየር ፔይመንት ያለው ፊርም ቢ ጋር ነው ማለት ነው። ስለዚህ ኤ መልስ መሆን አይችልም። ኦኬ ኤ ውስጥ ላርጀር አማውንት ኦፍ መንዝሊ ዌጅስ አለ የሚለው አያስማማንም። ኤ መልስ መሆን አይችልም። ወደ ቢ ስንሄድ ፊርም ቢ ሃዝ ግሬተር ቫሪያቢሊቲ ኢን ደ ኢንዲቪጁዋል ዌጅስ ይለናል። ኦኬ ክሊርሊ ሃየር ቫሪያንስ ያለው ፊርም ቢ ውስጥ ነው። ኦኬ ቫሪያንሱ ሃየር ነው። ያ ማለት ዌጅ ዲስትሪቢዩሽንስ ኢን ዴር ወርከርስ ብዙ ቫሪሽን አለ ማለት ነው። ከፍ በሚልም ዝቅ በሚልም ቢ ውስጥ ከፍተኛ ተከፋይም ዝቅተኛ ተከፋይም ቢ ውስጥ የመገኘት ቻንስ አለው ማለት ነው። ሶ ፊርም ቢ ሃዝ ግሬተር ቫሪያቢሊቲ ኢን ደ ኢንዲቪጁዋል ዌጅስ የሚለው አውቶማቲካሊ ኮሬክት የሆነ ስቴትመንት ስለሆነ ቢን አክብበን ማለፍ እንችላለን። ግን ከተጠራጠራችሁ ሲ እና ዲ ላይ ያለውን ሄደን ማየትና ቼክ ማድረግ እንችላለን። ኦኬ ሲ ጋር ስንሄድ ፊርም ኤ ሃዝ ግሬተር ቫሪያቢሊቲ ኢን ደ ኢንዲቪጁዋል ዌጅስ ይለናል። ቫሪያንሱ ሃየር የሆነው ፊርም ቢ ጋር ነው እንጂ ፊርም ኤ ጋር አይደለም። ስለዚህ ሲም መልስ መሆን አይችልም ማለት ነው። ሲሚላርሊ የዲንም በዚህ መልኩ ቼክ ማድረግ ትችላላችሁ። ኦኬ ወደ 11ኛው ጥያቄ ጋር ስንሄድ ኢፍ the mean of the following data is 28 then the value of the missing frequency f is equal to how much ይለናል። ኦኬ እዚህ 11ኛ ጥያቄ ላይ grouped frequency distribution table ተሰጥቶናል። ኦኬ ሶ እዚህ ቴብል ላይ ሚኑ 28 ከሆነ the value of the missing frequency ስንት ነው የሚል ጥያቄ ነው የተጠየቅነው። ስለዚህ ሚን ኦፍ ግሩፕ ዴታ ምንድን ነው የሚለውን ዲፋይን ማድረግ ያስፈልጋል። then after we can get the value of f. so mean of the data is 28. okay ለዚህ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ሚን ኦፍ ኤ ዴታ ደግሞ ዲፋይን ሲደረግ the sum of
the frequency of each variable times class mark over the sum of the frequency ይሆናል ማለት ነው። ኦኬ ክላስ ማርክ ማለት the average of the class ማለት ነው። ለምሳሌ first class ውስጥ ብንሄድ ከ0 እስከ 10 ነው ያለው so የዚህ ክላስ ማርክ 5 ነው። ሰከንድ ውስጥ ስንሄድ ሰከንድ ክላስ ውስጥ 15 ነው የሚሆነው አቨሬጅ ነው የምትወስዱት ማለት ነው። ኦኬ የእያንዳንዷን ክላስ አቨሬጅ ስንወስድ ክላስ ማርክ እናገኛለን። ሶ ሰርድ ክላስ ውስጥ 25 ይኖረናል። ፎርዝ ክላስ ውስጥ 35 45 55 እያለ ይሄዳል ማለት ነው። ሶ እነዚህን ቫልዩዎች በፍሪኩዌንሲ እያባዛን እንደምራቸዋለን። ሶ the mean of the data ምን ይሆናል ማለት ነው? the mean of the data is equals to 12 times 5 plus 18 times 15 plus 27 times 25 plus 35 times f plus 45 times 17 plus 55 times 16 over the sum of the frequency ይሆናል ማለት ነው። sum of the frequency 12 plus 18 plus 27 እያልን እነዚህን ሁሉንም እንደምራለን ማለት ነው። then ከላይ ያሉትን ነገሮች አብዝተን ስንደምር ሚናችን ምን ይሆናል? the mean of this data becomes 60 plus 270 plus 675 plus 35f plus 765 plus 330 over 80 plus f ይሆናል ማለት ነው። so mean of the data already ተሰጥቶናል 28 ነው። okay 28 is equal to ከላሉትን ቁጥሮች ስንደምር 2100 ነው የሚሆኑት plus 35 f ይሆናል over 80 plus f ኦኬ አሁን እዚህ ጋር የሚቀረን ሲምፕል ክሪስ ክሮስ ነው። ክሪስ ክሮስ እናደርጋለን ላይክ ተርም እንሰበስባለን። ይሄንን ካልኩሌት ስናደርግ ሲምፕል ካልኩሌሽን ስለሆነ ክሪስ ክሮሱንና ላይክ ተርሙን መሰብሰብ ተውና ቀጥታ መልሱን አስቀምጥላችኋለሁ። so the value of f in this case becomes 20 ኦኬ so የ11ኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ወደ 12ኛው ጥያቄ ጋር ስንሄድ which one of the following is the coefficient of a the power of 5 times b the power of 7 in the expansion a minus b the whole 12 ይለናል። ኦኬ እዚህ ባይኖሚያል ኤክስፓንሽን ውስጥ የa the power of 5 times b the power of 7 coefficient ምን ይሆናል የሚል ጥያቄ ነው የተጠየቅነው። ሶ እንድታስታውሱት ሾርትሊ ይህንን using binomial expansion expand ስናደርገው a minus b the power of 12 is equal to 12 0 ኦኬ እያንዳንዱ ኮኤፊሽንት በኮምቢኔሽን ይገለጻል ማለት ነው። then ይሄንን times a the power of 12 ይሆናል። the next term becomes 12 1 a the power of 11 times minus b plus 12 2a the power of 11 minus b the power of this is 10 minus b the whole square. So the next term becomes 12 3 a the power of 9 minus b the power of 3 and the next term 12 4 a the power of 8 minus b the power of 4 እያለ ይቀጥላል። and the next term is 12 5 a the power of 7 minus b the power of 5 plus 12 6 a the power of 6 minus b the power of 6. The next term is 12 5 a the power of 12 5 a the power of 5 times minus b the power of 7 እያለ ይቀጥላል። ኦኬ መጨረስ አይጠበቅብንም። የተወሰኑትን ተርሞች የደረደርኩት ኤክስፓንሽኑ ምን ይመስላል የሚለውን ለማሳየት ነው። ሶ እዚች ጋር ያቆምኩበት ምክንያት ኮኤፊሽንታችን እዚህ ጋር ስለሚገኝ ነው። ሶ
ሶ የa the power of 5 b the power of 7 coefficient ምን ይሆናል ማለት ነው? the coefficient of a the power of 5 b the power of 7 ምን ይሆናል ማለት ነው? minus 12 5 combination of 12 5 a the power of 5 b the power of 7 ተደርጎ ስለሚቀመጥ ማይነስ የሚል ነገር ይኖረናል። ምክንያቱም ማይነስ b the power of 7 ማይነስ ስለሆነ ሶ የዚህ ኮኤፊሽንት ይህ ነምበር ነው የሚሆነው። ኦኬ የዚህ ኮኤፊሽንት ይሄ ነምበር ነው። ሶ ይሄንን ኤክስፓንድ ስናደርገው ምንድነው የሚሆነው? ማይነስ እንዳለች ትቀመጥና 12 ፋክቶሪያል ኦቨር 12 minus 5 factorial times 5 factorial ይሆናል ማለት ነው። So this is the same as minus 12 factorial over 7 factorial times 5 factorial ይሆናል ማለት ነው። ይሄንን በተን አድርጋችሁ ሲምፕሊፋይ ልታደርጉት ትችላላችሁ። So 12 factorialን እንደዚህ ልናደርግ እንችላለን። 12 times 11 times 10 9 times 8 times 7 factorial ጋር እናቆምና over 7 factorial times 5 factorial ይሆናል። 7 factorial በ7 factorial ይጣፋል። ኦኬ 5 factorial ደግሞ 120 ነው። ሶ ይሄ ነምበር ምን ይሆናል ማለት ነው? minus 12 times 11 times 10 times 9 times 8 over 120 ይሆናል ማለት ነው። ኦኬ ሶ ይሄ ሲምፕሊፋይ ሲደረግ የማንን ፕሮዳክት ብቻ እናገኛለን? minus 11 times 9 times 8 ይሆናል ማለት ነው። ሶ the whole this product የሚሰጠን ኔጌቲቭ 792 ነው የሚሆነው። ሶ the coefficient of a the power of 5 times b the power of 7 ኔጌቲቭ 792 ይሆናል ማለት ነው። ስለዚህ ከምርጫችን ውስጥ መልሳችን የሚሆነው ዲ ነው። ኦኬ ወደ 13ኛው ጥያቄ ጋር ስንሄድ if 2 over 6 factorial plus 1 over 7 factorial is equal to x over 8 factorial then which one of the following is the value of x ይለናል። ኦኬ ይሄንን ኢኩዌሽን ሶልቭ ለማድረግ ሲስተማቲካሊ ኮመን የሆኑ ነገሮችን ማስቀመጥ ይጠበቅብናል። አዘርዋይዝ ቁጥሩ ትልቅ ሆኖ ታይም ይወስድብናል። ሶ ይሄ እንዴት ሊገለጽ ይችላል? 2 over 6 factorial plus 1 over 7 factorial ማለት 7 times 6 factorial ማለት ነው is equal to x over 8 factorial ማለት ደግሞ 8 times 7 times 6 factorial ይሆናል ማለት ነው። ሶ ይህንን እንዴት እንጽፈዋለን? 1 over 6 factorial የጋራ ቢወጣ on the left side ምን ይቀረናል? 2 plus 1 over 7 ይሆናል ማለት ነው ብራኬት ውስጥ። this must be the same as 1 over 6 factorial times x over 8 times 7 which is 56. okay so both side በ6 factorial ብናበዛ የሚቀረን 2 plus 1 over 7 is equals to x over 56 የሚል ነው። ሶ በሌፍት በኩል ያለውን ሲምፕሊፋይ ስናደርግ 15 over 7 is equals to x over 56 ይሆናል። ኦኬ ሶ both side by 56 ብናበዛ ሪዛልታችን 56 times 15 over 7 is equals to 56 times x over 56 ይሆናል። So 56 by 56 on the right side ሲጣፋ x ብቻ ይቀራል። So x becomes 56 times 15 over 7. Okay በ7 56ን simplify ልታደርጉ ትችላላችሁ። it becomes 8. So this becomes 8 times 15. The result is 120. Okay so the value of x in this equation is 120. Therefore the answer for question number 13 is A. ኦኬ ወደ 14ኛው ጥያቄ ጋር ስንመጣ what is the number of ways of selecting 9 balls from 6 red balls 5 white balls and 5 white balls if each selection consists of 3 balls of each color? ኦኬ ሶ እዚህ 14ኛው ጥያቄ ውስጥ የተለያዩ ቦሎች አሉ። 3 አይነት ከለርድ ቦል አለ፣ ሬድ ዋይት እና ብሉ። ኦኬ ቶታሊ 16 ቦል ነው ያለው። ሶ የተፈለገው ምንድነው? ከእያንዳንዱ ከለር 3 ቦል ቶታሊ 9 ቦል ሴሌክት ማድረግ ተፈልጓል። ሶ
ይህንን ሴሌክሽን ኢን ሃው መኒ ዲፍረንት ዌይስ ማድረግ እንችላለን ነው ጥያቄው። ኦኬ ስለዚህ የምንጠቀመው ኮምቢኔሽን ነው ማለት ነው። ኦርደር እዚህ ጋር ማተር ስለማያደርግ ኮምቢኔሽን እንጠቀማለን። ሶ 6 ሬድ ቦል አለን። ከ6 ሬድ ቦል 3 እንወስዳለን ታይምስ ከዋይቱ 5 ዋይት ቦል አለን። ከዋይቱም 3 እንወስዳለን። ዜን 5 ብሉ ቦል አለን። ሶ ከአምስቱ 3 እንወስዳለን ማለት ነው። ዲስ ዌይ ካልኩሌት ስናደርግ the number of different ways of selecting the ball እናገኛለን ማለት ነው። ሶ ይሄ ምን ይሰጠናል? 6 ፋክቶሪያል ኦቨር 6 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ታይምስ 5 ፋክቶሪያል ኦቨር 5 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ታይምስ 5 ፋክቶሪያል ኦቨር 5 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል ማለት ነው። ኦኬ ይሄንን ፋክቶሪያል እንደዚህ ልናደርገው እንችላለን። 6 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 3 ፋክቶሪያል we multiply this by 5 factorial over 2 factorial times 3 factorial times 5 factorial over 2 factorial times 3 factorial ኦኬ ፋክቶሪያሎቹን ኤክስፓንድ አድርገን ሲምፕሊፋይ ስናደርግ የምናገኘው ሪዛልት 2000 ይሆናል ማለት ነው። ኦኬ ሲምፕል የሆነ ታስክ ስለሆነ የቀረውን ሲምፕሊፋይ ስታደርጉት 2000 ይሆናል። ያ ማለት there are 2000 different ways of selecting 9 balls from these 3 different colored balls እንደማለት ነው። ስለዚህ 14ኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው። ኦኬ ወደ 15ኛው ጥያቄ ጋር ስንመጣ a man wants to cut 3 lengths from a single piece of board of length 91 centimeter. The second length is to be 3 centimeter longer than the shortest, and the third length is to be twice as long as the shortest. What are the possible lengths of the shortest board if the third piece is to be at least 5 centimeter longer than the second ይለናል። ኦኬ ይሄ ወርድ ፕሮብለም በጥንቃቄ አይተነው አንደርስታንድ አድርገነው ነው ወደ ካልኩሌሽኑ የምንሄደው። ሶ የሆነ ሲንግል ፒስ ኦፍ ቦርድ አለ ሌንግዙ 91 ሴንቲሜትር የሆነ ኦኬ የተፈለገው ይህንን 91 ሴንቲሜትር የሆነ ሲንግል ፒስ ቦርድ into 3 pieces cut ማድረግ ተፈልጓል። ኦኬ ሴይ x y and z are the pieces. okay let x y and z are the 3 pieces. ሶስቱም ደግሞ እኩል ስላልሆኑ የሆነ ኢንፎርሜሽን ተሰጥቶናል። እኩል ካልሆኑ ኤክስን ከዋይ ያንሳል ዋይን ደግሞ ከዜድ ያንሳል ብለን ትልቁን ዜድ አድርገን እናስበው። ሾርተስቷ ኤክስ ነች ማለት ነው። ኤክስ is the shortest. okay so in what way ነው ከት የተደረገው? the second length is to be 3 centimeter longer than the shortest ይላል። second length ያልነው በዚህ ኦርደር መሰረት ዋይን ነው። ሶ ምንድነው አቆራረጡ? the second length y is 3 centimeter longer than the third ማለት y is x plus 3 ማለት ነው። ኦኬ እቺን እንያዝ። ሌላኛው ነገር ደግሞ ምን ተብለናል? the third length is to be twice as long as the shortest. okay ሶስተኛው ሌንግዝ ያ ማለት ዜድ ማለት ነው። እሱ የትንሹ ሁለት እጥፍ ነው። so z is 2 times x. okay so አሁን ጥያቄው ምንድነው? what are the possible lengths of the shortest board if the third piece is to be at least 5 centimeter longer than the second. ያ ማለት third piece z ማለት ነው። ዜድ in what way ካት ቢደረግ ቢያንስ በ5 ሴንቲሜትር ከሰከንድ ፒስ መብለጥ ከቻለ ያ ማለት ዜድ is greater than or equals to y plus 5 ማለት ነው። ወይ በ5 ወይም ከዛ በላይ ሊበልጥ ስለሚችል third piece ይህ ኮንዲሽን ተቀምጦለታል። ኦኬ ሶ ይህንን ይዘን የተጠየቅነውን እንመልሳለን። የተጠየቅነው ሾርተስት ሌንግዙ በምን ያህል ሬንጅ ውስጥ መኖር ይጠበቅበታል ነው ጥያቄው። ሶ እዚህ ጋር አንደርስታንድ የምናደርገው these 3 pieces
ከት የተደረጉት 3 ፒሶች ማክሲመም 91 መሆን ይጠበቅባቸዋል። ኦኬ ያ ማለት ኤክስ ፕላስ ዋይ ፕላስ ዜድ ኦኬ እነዚህ ከት ተደርገው ስለሆነ በሶስት ቦታ ማክሲመም ይሄ 91 ነው የሚሆነው። ከ91 የሚበልጥበት ሁኔታ የለም። ኦሪጂናሊ ከተት የተደረገው ርዝመቱ 91 ስለሆነ ይሄንን ከያዝን በኋላ በኤክስ በዋይ እና በዜድ ቦታ ያሉትን ቫልዩዎች እናስገባ። ይሄ ምን ይነግረናል? ኤክስ ፕላስ ዋይ ኢዝ ኤክስ ፕላስ 3 ኦኬ ዋይ ማለት ኤክስ ፕላስ 3 ነው። ፕላስ ዜድ ማለት ደግሞ 2ኤክስ ነው። ዲስ ማስት ቢ ሌስ ዛን ኦር ኢኳልስ ቱ 91 ኮሌክቲንግ ላይክ ተርምስ ይሄ ምን ይሰጠናል? ኤክስ ፕላስ ኤክስ ፕላስ 2ኤክስ ኢዝ 4ኤክስ 4x plus 3 is less than or equals to 91. So this implies 4x is less than or equals to 91 minus 3, which is 88. 4x is less than or equals to 88 ማለት dividing both sides by 4, x is less than or equals to 88 over 4, which is 22. Maximum shortest length 22 ነው የሚሆነው። ኦኬ ይሄንን እንይዛለን። ሌላኛው ነገር ደግሞ እዚህ ሰርድ ኮንዲሽን ላይ የተቀመጠውን እንወስዳለን። ምን የሚለውን z is greater than or equals to y plus 5 የሚል አለ። ኦኬ በz ቦታ 2x ማስገባት እንችላለን። 2x is greater than or equals to y is x plus 3 ኦኬ plus 5 both z and y in terms of x መገለጽ ስለሚችሉ እንደዚህ ልናደርግ እንችላለን። So this becomes 2x greater than or equals to x plus 8. So ይሄ ምን ይሆናል? 2x minus x is greater than or equals to 8 እንደማለት ነው። So x becomes greater than or equals to 8. Okay x ከ8 ሚኒመም 8 ወይም ከ8 በላይ ነው። እዚህ ጋር ደግሞ ያገኘ ነው x maximum 22 ይሆናል። So the value of x is between 8 and 22 እንደማለት ነው። So እቺን እንደዚህ ልናደርግ እንችላለን። 8 less than or equals to x okay and x is less than or equals to 22 ሁለቱን ኮንዲሽኖች አግኝተናል። So የx value between these two numbers መገኘት ይጠበቅበታል ማለት ነው። ስለዚህ የ15ኛ ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ኦኬ ወደ 16ኛው ጥያቄ ጋር ስንሄድ let A is a set containing 1 up to 20 if a relation R from A to A is defined by a set containing an order pair XY that order pair satisfies this equation. Okay 3x minus y is equals to 0 ወይንም y is equals to 3x የሚልን ኮንዲሽን ማሟላት የሚችል መሆን አለበት። ኦኬ ሶ ሪሌሽናችን እንዴት ዲፋይን የተደረገ ሪሌሽን ነው? a relation on set A okay a relation on set A containing an ordered pair xy where these x and y are taken from the set A ምክንያቱም ሪሌሽናችን from A to A ስለሆነ so የx እና y ፈርስት ኢንትሪውም ሰከንድ ኢንትሪውም ከሴት A የተወሰደ ሆኖ እያንዳንዱ ሰከንድ ኢንትሪ 3 times the first entry መሆን አለበት። y is equals to 3x or 3x minus y 0 መሆን መቻል አለበት ማለት ነው። ኦኬ ይሄንን የሚያሟላ የዚህ ሪሌሽን አባል ይሆናል ማለት ነው። ሶ የዚህ ሪሌሽን አባል መሆን የሚችለው ይሄንን የሚያሟላ ከሆነ ሪሌሽናችንን ኤክስፕሊሲትሊ እንደዚህ ልናስቀምጥ እንችላለን። ኦኬ ለምሳሌ ፈርስት ኢንትሪ 1 ከሆነ ሰከንድ ኢንትሪ 3 times 1 ነው የሚሆነው which is 3 ፈርስት ኢንትሪውን 2 ካደረግን ሰከንድ ኢንትሪው 6 ይሆናል። ምክንያቱም እያንዳንዱ ሰከንድ ኢንትሪ 3 times the first entry ስለሆነ then when you take 3 ኦኬ እነዚህን 1 2 3 የምንወስደው ከየት ነው? ከሴት A ነው። ኦኬ ከሴት A ውጪ ሌላ ቁጥር መውሰድ አይቻልም። then second entry እዚች ጋር ምን ይሆናል? 9 ይሆናል። take 4 then you will have 12 take 5 then it becomes 15 6 it becomes 18 7ን መውሰድ አንችልም። xን 7 ካደረግን y 21 ይሆናል። 21 የሚባል ሴት A ውስጥ ስለሌለ
ኦኬ ከ20 በላይ የለም። ኦኬ ፈርስት ኢንትሪም ሰከንድ ኢንትሪ ውስጥም ልናስገባ የምንችለው ከ1 እስከ 20 ያሉትን ብቻ ስለሆነ ይሄንን ከት እናደርገዋለን ማለት ነው። ስለዚህ እዚህ ሪሌሽን ውስጥ የሚኖረን እነዚህ ኦርደር ፔሮች ብቻ ይሆናሉ። 1 2 3 4 5 6 ኦኬ እነዚህ የሪሌሽናችን አባል ይሆናሉ። ሶ ቀጥታ ወደ ጥያቄው ስንሄድ find the range of r ይለናል። ሬንጅ ማለት the collection of all the second entry ማለት ነው። ኦኬ ይሄን ኦኬ እነዚህ ሁሉ አንድ ላይ ይሰበሰባሉ። so the range of the relation becomes the collection of the second entries 3 6 9 12 15 18 ይሆናል ማለት ነው። ስለዚህ የ16ኛው ጥያቄ መልሳችን የሚሆነው ይህ ሴት ይሆናል ማለት ነው። ሶ መልሳችንን ቢ ላይ እናገኘዋለን። ኦኬ ወደ 17ኛው ጥያቄ ጋር ስንመጣ ምንድነው የሚለው in an examination a question paper consists of 12 questions divided into two parts, that is part 1 and part 2 containing 5 and 7 questions respectively ይለናል። ኦኬ ሶ እንትኑን ለማሳጠር ፓርት 1 የሚባል እና ፓርት 2 የሚባል ፓርት አለው የሆነ ፈተና። ፓርት 1 ውስጥ ቶታሊ 5 ጥያቄዎች አሉ። ፓርት 2 ውስጥ 7 ጥያቄዎች አሉ። ቶታሊ 12 ጥያቄዎች ናቸው። ሶ if a student is required to attempt 8 questions in all, selecting at least 3 from each part, then in how many ways can a student select the question ይለናል። ኦኬ ይህን ፈተና የሚወስድ ማንኛውም ተማሪ 8 ጥያቄ መመለስ ግድ ይለዋል። 8 ጥያቄ ሲመልስ ግን ከእያንዳንዱ ፓርት ቢያንስ 3 ጥያቄ እንዲመልስ ተገዷል። ሶ ከፓርት 1 3 የሚወስድ ከሆነ ከፓርት 2 5 ይወስዳል እያለን እንሄዳለን። እስኪ እነዚህን ፖሲቢሊቲዎች እኔ ከፓርት 2 ከ7ቱ 5 መውሰድ ይጠበቅበታል። ሌላኛው ኦፕሽን ከፓርት 1 4 የሚወስድ ከሆነ ከፓርት 2 ከ7ቱ 4 ይወስዳል ማለት ነው። ቶታሊ 8 እንዲሆን ማመቻቸት ይጠበቅብናል። ሶ 5ቱንም የሚወስድ ከሆነ ከፓርት 1 5ቱንም የሚወስድ ከሆነ ከፓርት 2 3 መውሰድ ይጠበቅበታል ማለት ነው። ኦኬ እነዚህ ናቸው ያሉት ፖሲቢሊቲዎች። ኦኬ ሶ እነዚህን ኮምቢኔሽን ፕሮፐርሊ ካልኩሌት ማድረግ ይጠበቅብናል። ሶ ኮምቢኔሽን ኦፍ the first part 5 3 ማለት 5 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 3 ፋክቶሪያል ማለት ነው። we multiply this by 7 factorial over 2 factorial times 5 factorial. Okay, plus ወደ ሁለተኛው ስትሄዱ 5 factorial over 1 factorial times 4 factorial times 7 factorial over 3 factorial times 4 factorial plus 5 factorial over 0 factorial times 5 factorial. We multiply this by 7 factorial over 2 factorial times 3 factorial. ፋክቶሪያል ደስ የሚለው ነገር ኢዝሊ ማጣፋት ስለምንችል እያጣፋን መሄድ ስለምንችል ቶሎ መልሱን ማግኘት እንችላለን ማለት ነው። ሶ the whole this thing ተደምሮ የሚሰጠን 420 ነው። ኦኬ ሶ ያ ተማሪ 420 different ways of selecting the question ይጠቀማል ማለት ነው። 420 አማራጭ አለው ጥያቄዎቹን የሚመልስበት። ስለዚህ የ17ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ 18ኛው ጥያቄ ጋር ስንሄድ which one of the following is the sum of all natural numbers between 100 and 1000 exclusive which are divisible by 5? ኦኬ ሶ እዚህ 18ኛው ጥያቄ ውስጥ የተጠየቅነው በ100 እና በ1000 መካከል ያሉ ቁጥሮች አሉ ለ5 የሚካፈሉ የነዛ ቁጥሮች ድምር ስንት ነው የሚል ነው። ስለዚህ ማኑዋሊ እንስራ ካለን የምናደርገው ነገር ምንድነው? 105 ነው የመጀመሪያው ቁጥር ለ5 የሚካፈል በ100 እና በ1000። በነገራችን ላይ
መቶንና 1000ን አያካትትም ተብሎናል። ኤክስክሉሲቭ ተብሏል። ኦኬ ስለዚህ መቶንና 1000ን አንወስድም። እንደዛ ከሆነ የመጀመሪያው ተርም 105 ይሆናል። ሁለተኛው ተርም 110 ይሆናል። ኦኬ 5 እየደመራችሁ ትሄዳላችሁ ማለት ነው። ሶ the sum of all these things ስንት ይሆናል ነው ጥያቄው። ኦኬ መጨረሻ ላይ የምናገኘው 995 ነው። ኦኬ በ5 ሊካፈል የሚችል ከ1000 በታች 995 ነው። ሶ የነዚህ ሁሉ ድምር ስንት ነው የሚል ነው። ኦኬ እዚህ ሲኩዌንስ ውስጥ 105 ኦኬ እንደ ፈርስት ተርም ልንወስደው እንችላለን። clearly the common difference is 5 and the last term say an ይሄንን an እንበለው ስንተኛው ተርም እንደሆነ አናውቅም፣ ግን ሊስት አውት ስናደርግ 995 አንዱ በ5 የሚካፈል ቁጥር ነው። ያ ማለት የመጨረሻው በ5 የሚካፈል ቁጥር ነው። ኦኬ እዚህ ሲኩዌንስ ውስጥ 995 ስንተኛው ተርም ነው የሚለውን ነገር ኢዝሊ ካልኩሌት ማድረግ እንችላለን። ኦኬ you all know that the nth term of a sequence is an arithmetic sequence is a1 plus n minus 1 times d. ኦኬ ለምንድን ነው አርትሜቲክ የተጠቀምኩት? the difference between the consecutive terms constant ስለሆነ ነው። ሶ ይሄንን ፎርሙላ እንጠቀምና 995 ስንተኛው ተርም ነው የሚለውን ነገር ማወቅ እንችላለን። ኦኬ በኤኤን ቦታ 995 እናስገባ፣ በፈርስት ተርም ቦታ 105 እናስገባ። ኤን ማይነስ 1 ታይምስ the common difference is 5። ይህንን ኢኩዌዥን ሶልቭ ስናደርግ የምናገኘው የኤን ቫሊዩ ኦኬ 179 ይሆናል። ኦኬ 179 ይሆናል። ኦኬ እዚች ጋር ኤንን ዲስትሪቢዩት አድርጉ፣ ይሄንን ላይክ ተርም ኮሌክት አድርጉ። ኦኬ አንዳንድ ስቴፕ ምዘለው አነሰሪ የሆኑ ሲምፕል ካልኩሌሽኖች ለእናንተ ለመተው ነው። ሶ ኤን 179 ይሆናል። ምን ማለት ነው? ለ5 የሚካፈሉ ቁጥሮች በመቶና በ1000 መካከል ለ5 የሚካፈሉ ቁጥሮች ብዛታቸው 179 ነው ማለት ነው። ኦኬ ስለዚህ የምንሰራው የነዚህ የ179ን ተርሞች ድምር ነው ማለት ነው። ሶ the sum of all these term or a sin becomes n over 2 times a1 plus an. ኦኬ ይሄ ለማንኛውም አርትሜቲክ ሲኩዌንስ ሰሙን የምንጠቀምበት ፎርሙላ ነው። or you can also use a sin is equals to n over 2 times a1 plus n minus 1 times d እንደዚህም ልታደርጉ ትችላላችሁ። ሶ እዚህ ጋር a1 እና an ስላለን የመጀመሪያውን ፓርት እጠቀማለሁ። ሶ the sum of the first 179 terms is equals to 179 over 2 times the first term is 105, the last term is 995. ኦኬ ሶ ይሄ ምን ይሆናል ማለት ነው? 179 ለ2 ሲባዛ በ1100 ይሆናል ማለት ነው። ኦኬ እነዚህን ቁጥሮች ስታበዙ የምታገኙት 98450 ይሆናል ማለት ነው። ኦኬ ሶ ምን ማለታችን ነው? the sum of all those terms ኦኬ እነዚህ በ5 የሚካፈሉ ቁጥሮች በጠቅላላ ተደምረው ውጤቱ 98450 ይመጣል እያልን ነው ማለት ነው። ስለዚህ የ18ኛው ጥያቄ መልሳችን የሚሆነው ዲ ነው። If the sum of some terms of a geometric sequence is 315 and its first term and common ratio are 5 and 2 respectively, then find the last term of this sequence. Okay. እዚህ ጥያቄ ውስጥ የጂኦሜትሪክ ሲኩዌንስ ጥያቄ ነው የምናገኘው። ምንድነው የተሰጠን? the sum of some terms in this sequence, say a sin is 315. okay የእያንዳንዱ ተርም ድምር 315 ነው ተብሎ ተሰጥቶናል። ሌላኛው ፈርስት ተርሙ 5 ነው፣ ኮመን ሬሾ ደግሞ 2 ነው ተብሎ ተሰጥቶናል። ኦኬ ሶ እዚህ ሲኩዌንስ ውስጥ የመጨረሻው ተርም ስንት ነው ነው የሚለው ጥያቄው። ሶ ይህን ጥያቄ ለመመለስ
አንድ ነገር ማወቅ ይጠበቅባቸዋል። sum of the geometric sequence SN በነገራችን ላይ ለአርትሜቲክም ለጂኦሜትሪክም SN ብለን እንጠቀማለን sum ለማለት ነው። So the sum of the geometric sequence is defined as the first term times 1 minus r to the power of n over 1 minus r ነው። ኦኬ ይህንን ፎርሙላ ተጠቅመን ነው sum of a geometric sequenceን ካልኩሌት የምናደርገው። ስለዚህ ቀጥታ ይሄንን ፎርሙላ እንጠቀማለን። SN which is 315 is equals to G1 which is 5 times 1 minus r raised to the power of n over 1 minus r. Okay, so both side by 5 ብናካፍል ምን ይሆናል? 63 is equal to 1 minus 2 the power of n over 1 minus 2 ይሆናል ማለት ነው። ሶ ይሄንን እንዲህ ልናደርገው እንችላለን። በነገራችን ላይ 2 the power of n minus 1 over 2 minus 1 ልታደርጉት ትችላላችሁ። ሶ ከታች ያለው 1 ይሆናል። ሶ 63 is equal to 2 the power of n minus 1 ይሆናል ማለት ነው። This implies 64 is equals to 2 the power of n 64 እንዴት ይጻፋል? 2 the power of 6 አድርገን ልንጽፈው እንችላለን። Okay, this is 2 the power of 6 is equals to 2 the power of n. This implies n is 6. n is 6 ስንል ምን ማለታችን ነው? ጠቅላላ እዚህ ሲኩዌንስ ውስጥ ተደምረው 315 የመጡት 6 ተርሞች ናቸው ማለት ነው። ኦኬ ስለዚህ እኛ የተጠየቅነው the last term ማን ነው የሚል ነው። ያ ማለት ስድስተኛው ተርም ማን ነው እንደማለት ነው። so gn is equals to g1 times r to the power of n minus 1 ይሄ ፎርሙላ n's term of a geometric sequenceን ካልኩሌት የምናደርግበት ነው። so እዚህ ውስጥ nን 6 አድርገን g6ን እናገኛለን ማለት ነው። so g6 is equals to g1 times r to the power of 6 minus 1 which is 5. ስለዚህ g1 ተሰጥቶናል which is 5 times r is 2 the power of 5. okay 5 times 2 the power of 5 ማለት 32 ነው። okay 32ን በ5 ስናበዛ 160 እናገኛለን ማለት ነው። ስለዚህ እዚህ ሲኩዌንስ ውስጥ የመጨረሻው ተርም 160 ነው ማለት ነው። therefore the answer for question number 19a ይሆናል ማለት ነው። ወደ 20ኛው ጥያቄ ስንመጣ የሊኒየር ፕሮግራሚንግ ጥያቄ እናገኛለን። እዚህ ጥያቄ ውስጥ ግራፉን በማየት ግራፉን ሪፕሬዘንት ሊያደርግ የሚችል ኢኒኳሊቲ ሲስተም ኦፍ ኢኒኳሊቲስ የትኛው ነው የሚል ጥያቄ ነው። ኦኬ ሶ ሲስተማቲካሊ ነው ይሄንን ለመመለስ የምንሞክረው። ኦኬ ይሄንን ሲስተማቲካሊ ለመመለስ እንዲያመቸን እቺን ላይን እንውሰዳት። ምን የምትለውን x plus 2y is equals to 10 የምትለውን ላይን እንውሰድና ወደ ታች የተቀባበትን ምክንያት እናያለን። ኦኬ ወደ ታች ኦሪጂንን ያካትታል። ሶ 0 plus 2 times 0 is less than or equals to 10ን ብንወስድ ይሄ ትሩ የሆነ ስቴትመንት ነው። ያ ማለት ከዚህ ላይን በታች በኩል ኦሪጂን አለ። ሶ ኦሪጂንን ቀጥታ ሰብስቲዩት ብናደርግ x plus 2y less than or equals to 10 የሚለውን ሳቲስፋይ ያደርገዋል። ሳቲስፋይ የሚያደርገው ከሆነ አንዱ ኢኒኳሊቲ ይሆናል ማለት ነው። ስለዚህ አውቶማቲካሊ ከምርጫችን ውስጥ ሲና ዲን እናስወግዳለን። ምክንያቱም x plus 2y less than or equals to 10 የሚል ኢኒኳሊቲ ስለሆነ ኦኬ ይሄንን ኢኒኳሊቲ x plus 2y less than or equals to 10 ሳቲስፋይ ስለሚያደርገው ሲና ዲን አውቶማቲካሊ ከምርጫችን ውስጥ እናስወግዳለን። ኦኬ ስለዚህ መልሳችንን ወይ ኤ ወይ ቢ ውስጥ ነው የምናገኘው ማለት ነው። ኦኬ x plus y is equals to 1ን ስንወስድ x plus y is equals to 1ን ስንወስድ ኦሪጂን ያለው ከሱ በተቃራኒ ነው። ኦኬ ወደ ላይ ሳይሆን በታች በኩል ነው። ኦኬ ግራፉ ወይንም ሼድድ ሪጅኑ ኦሪጂንን አያካትትም። ኦሪጂንን ማያካትት ከሆነ ኢኒኳሊቲ ውስጥ ኦሪጂንን ስናስገባ ፎልስ መሆን አለበት፣ ምክንያቱም ኦሪጂን ስላልተካተተ። ስለዚህ
ኦሪጂንን ሰብስቲዩት ስናደርግ ፎልስ የሚሆነው በየትኛው ኬዝ ነው? 0 + 0 ግሬተር ዛን ኦር ኢኳልስ ቱ 1 ነው ወይስ 0 + 0 ሌስ ዛን ኦር ኢኳልስ ቱ 1 ነው ፎልስ የሚሆነው? ኦኬ ክሊርሊ ፎልስ የሚሆነው ይሄኛው ነው። ኦኬ ስለዚህ ኦሪጂንን ስንተካ ፎልስ የሚያደርግልንን ኢኒኳሊቲ ነው የምንወስደው። ስለዚህ ግሬተር ዛን ኦር ኢኳልስ ቱ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳልስ ቱ 1 የሚለው ሳቲስፋይ ያደርገዋል ማለት ነው ሪጅኑን። ስለዚህ ይሄ እውነት ነው ማለት ነው። ኦኬ እስካሁን እነዚህን ኢኒኳሊቲዎች እውነት እንደሆኑ ቼክ አድርገናል። ኦኬ the first and the second inequalities እውነት እንደሆኑ ቼክ አድርገናል። የሚቀረን ሶስተኛውን ኢኒኳሊቲ ብቻ ቼክ ማድረግ ነው። ለምን in all these cases x greater than or equals to 0 and y greater than or equals to 0 ስለሆነ ምን ማለት ነው? ሪጅኑ ፒውርሊ ፈርስት ኳድራንት ውስጥ መሆኑን ነው እነዚህ ሁሉ የሚነግሩን። ስለዚህ ኤ ነው ወይስ ቢ ነው መልሱ የሚለውን ነገር ለማወቅ አንድ ኢኒኳሊቲ ወስደን ቼክ ማድረግ ይቀረናል ማለት ነው። ያም ማን ነው? x minus y is equal to 0 የሚለውን x minus y is equals to 0 የሚለውን እንወስድና ሪጅኑን ቴስት እናደርጋለን። ኦኬ ሶ ለምሳሌ ኤክስ አክሲስ ላይ የሆነ ፖይንት ብንወስድ ኤክስ አክሲስ ላይ ኤኒ ፖይንት ብንወስድ ሴይ ኢት ካን ቢ 5,0 5,0 ሪጅን ውስጥ አይደለም። ሪጅን ውስጥ ካልሆነ ኢኒኳሊቲውን ፎልስ ማድረግ ይጠበቅበታል። ስለዚህ 5 minus 0 ግሬተር ዛን ኦር ኢኳልስ ቱ 0 ሲሆን ነው ፎልስ የሚሆነው ወይስ 5 minus 0 ሌስ ዛን ኦር ኢኳልስ ቱ 0 ሲሆን ነው ፎልስ የሚሆነው? ክሊርሊ ፎልስ የሚሆነው ሁለተኛው ላይ ነው። እዚህ ጋር ነው ፎልስ የሚሆነው። ኦኬ ስለዚህ 5,0 ፎልስ እንዲሆን እንጠብቃለን ማለት ምን ማለት ነው? ሪጅን ውስጥ አይደለም እያልን ነው። ሶ ኤክስ ማይነስ ዋይ ሌስ ዛን ኦር ኢኳልስ ቱ 0 የሚለው ነገር ኤክስ ማይነስ ዋይ ሌስ ዛን ኦር ኢኳልስ ቱ 0 የሚለው ነገር ክሊርሊ ግራፉን ኦር ሼድድ ሪጅኑን ዲስክራይብ ያደርገዋል። ስለዚህ የቀረን እሱን ቼክ ማድረግ ነው። እሱም ኤ ላይ ይገኛል ማለት ነው። therefore ኤ ላይ ያለው ሲስተምስ ኦፍ ኢኒኳሊቲ ኦኬ ክሊርሊ ኤ ላይ ያለው ሲስተምስ ኦፍ ኢኒኳሊቲ የተሰጠውን ሼድድ ሪጅን ፕሮፐርሊ ዲስክራይብ ያደርጋል። ስለዚህ የተፈለገው መልስ ኤ ነው ማለት ነው። ሶ ውድ ተማሪዎች ከ1 እስከ 20 ያሉት ጥያቄዎች ምን እንደሚመስሉ አየን። ጥያቄዎቹ በጣም ኢምፖርታንት እና ለሪቪዥን የሚጠቅሙ ኢን ዘ ፎርም ኦፍ ሪቪዥን ልታዩቸው የሚገባችሁ ጥያቄዎች ናቸው። ሶ በቀጣይ ፓርት ነገ ሌሎቹን ጥያቄዎች ሰርቼ የመለቅላችሁ ይሆናል። ውድ ተማሪዎች ስራዎቼን ከወደዳችሁ ሼር ማድረግ አትርሱ። ቴንክ ዩ